ሰርቨር ኮሚኒቲ ቢልደር አፕሊኬሽን ጆይን ያደረግኩት ፕላስ ሰናሊያም ኮፋውንደር ኦፍ ሳቲስወርክ የሚባል የሄልዝ ኬር ፕላትፎርም ኮፋውንደር እና ሲቲኦ ነኝ። እዚህ ኢጣሊ የሚገኝ ሄልዝ ኬር ፕራክቲስ ማኔጅመንት ሶፍትዌር ነው። ለሳይኮሎጂስቶች እና ሞር ሄልዝ ኬር ላይ ፎከስ ያደርጋል። ፕላስ ባኪንግ ዲቨሎፐር ነኝ። አይጎት ኤስኤርኤል የሚባል ስታርታፕ ላይ ባኪንግ ዲቨሎፐር ፓርታይም እሰራለሁ። ፕላስ አልሶ ዴቮፕስም እና ክላውድ ላይም ሰፖርት አደርጋለሁ። ይሄን ስታርታፕ ኤደብሊውኤስ ነው የሚጠቀሙት። ኦልሶ ቶፕሬትድ ፍሪላንሰር ነኝ። አፕወርክ ላይ ከተለያዩ ክላይንቶች ላይ ኤደብሊውኤስ እና ክላውድ ፕሮጀክቶች ላይ እሰራለሁ። ባጭሩ ይሄ ነው። ፕላስ ኦሪጂናሊ እኔ ከአዲስ አበባ ነው የአዲስ አበባ ነው የተወለድኩት፣ ያደግኩትም አዲስ አበባ ነው። ሃይ ስኩልም የጨረስኩት እዛ አዲስ አበባ ነው። ፕላስ ከዛ ሃይ ስኩል ኮከበጽ የሚባል ትምህርት ቤት ነው የሚታወቁት ከሆነ እዛ ነው የጨረስኩት። ከዛ በኋላ ዩኒቨርሲቲ ወደ አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው ጆይን ያደረኩት። እዛ የተወሰነ እየተማርኩ በመሀል የኢጣሊ ስኮላርሺፕ ሳገኝ ወደ ኢጣሊ ሙቭ አድርጌያለሁ። አሁን ኢጣሊ ነው ያለሁት ማለት ነው። ይሰማል በረከት? ያ በደንብ ይሰማል። ቆንጆ። ዛሬ ከበር የምናደርጋቸው ፖይንቶች የመጀመሪያው እንዴት ወደ ቴክ እና እንዴት ወደ ክላውድ እንደጀመርኩኝ ባጭሩ ኤክስፕሌን አደርግላችኋለሁ። ፕላስ ቻሌንጆቹን እና የተማርኳቸው ነገሮች ኢኒሻሊ እና ስለ ሰርቲፊኬሽኖቹ ኮስቱን እና እንዴት እንዳጠናሁኝ ፕሪፓሬሽን ሜቶዶች እነግራችኋለሁ። ፕላስ ቢልዲንግ ሪል ኤክስፒሪየንስ እና እንዴት የመጀመሪያ ክላይንቴን እንዳገኘው በክላውድ ላይ የነበረውን ጆርኒም ሼር አደርጋለሁ። ፕላስ እንዴት በኮሚኒቲ ላይ ስታንድ አውት እንዳደረግኩና እንዴት የደብሊውኤስ ኮሚኒቲ ቢልደርን ጆይን እንዳደረግኩ እሱንም ሼር አደርጋችኋለሁ። እና በተጨማሪም ኤርሊ ኬሪየር ላይ ላላችሁ ተማሪዎች እና ሰዎች እንዴት ቲፖችን እና አድቫይሶችን ካየሁት ሼር አደርጋለሁ ማለት ነው። እንዴት ወደ ቴክ ገባው? ያው በጣም የማወቅ ጉጉት አለኝ ከልጅነቴ ጀምሮ እና ከቲኔጅ ሃይስኩል ኤሌመንታሪ ጀምሮ ብዙ ነገሮችን ብሬክ አደርጋለሁ፣ ፊክስ አደርጋለሁ፣ ኤሌክትሮኒክ ነገሮችን። ያ ነው የቴክ ጆርኒ የጀመርኩት ከዛ ነው። ስፔሻሊ ሃይስኩል ላይ ሞር ሲሪየስም ባይሆን የተለያዩ ኮርሶችን ወስጃለሁ የቴክ ፕሮግራሚንግ እና ያን ኢንተረስት ዲቨሎፕ ያደረግኩት የዛን ጊዜ ነው። ግን አብዛኛውን ጊዜ አካዳሚክ ላይ ፎከስ ያደረግኩት ይሄን ያህል ሲሪየስ ያልገባውም። ሃይስኩል ከጨረስኩ በኋላ ወደ ዩኒቨርሲቲ ጆይን ሳደርግ ያኔ ነው ሞር ሲሪየስሊ ኮርሶችን መማር የጀመርኩት እና ከበር ማድረግ የጀመርኩት ሲሪየስሊ ፉል ታይም ያኔ ነው። ሲኤስ ሶፍትዌር ግራጁዌት አይደለሁም ወይም ኮምፒውተር ሳይንስ ዲግሪ የለኝም። አም ሄቪሊ ሰልፍ ቶት ነኝ። ስፔሻሊ እዚህ ጋር ለአብዛኞቻችሁ ልታውቁ ፈልገው እስቲል ዩኒቨርሲቲ ተማሪም በሆነ ሶፍትዌር እና ኮምፒውተር ሳይንስ አይደለም የተማርኩት። የተማርኳቸው የተለያዩ ኮርሶች አሉ። የመጀመሪያው ሌክስ አፍሪካ ላይ ግራጁዌት ነኝ። ሌክስ አፍሪካ ሶፍትዌር ኢንጂነሪንግ ፕሮግራም ግራጁዌት አድርጌያለሁኝ። 22 ባች መሰለኝ አይ ቲንክ ካረሰው እዛ ነው የጨረስኩት ሶፍትዌር ኢንጂነሪንግ ፕሮግራማቸው። እዛ ስለ ፕሮግራሚንግ ፋንዳሜንታል አፕሊኬሽኖች እንዴት ቢልድ እንደሚደረጉ ሞር በሲሪየስሊ ኢንቴንስ የሆነ ኮርስ ነበር። እዛ ብዙ ራሴን አስተምሬያለሁ። በተጨማሪ ደግሞ ኢቫንጋዲ ቴክ ቡት ካምፕ ላይ ነው የተማርኩት። የምታውቁት ከሆነ ኢቫንጋዲ ቡት ካምፕ እዛ የ6 ወር ፉል ስታክ ዲቨሎፕመንት ኮርስ አላቸው። እዛ ጆይን አድርጌ ነበር። እዛም በተጨማሪ ራሴን አስተምሬያለሁ በፍሮንቴንድ ባክኤንድ። ስፔሻሊ የክላውድ የመጀመሪያ የጀመርኩትም እዚህ ቡት ካምፕ ላይ ነው። እንዴት ክላውድ ደብሊውኤስን ማወቅ የጀመርኩት ሶሪ አይ ቲንክ እንትን አለ መሰለኝ ስክሪኑ ሼር ያደረግ አይታይም። ያ አንዳንዴ መልቲ ስክሪን ከሆነ የስ አሁን መጣ። ቴንክ ዩ። አሁን ይታያል። የስ
ኦኬ የቱ ጋር ነበርኩ? ቫንጋዲ ላይ ነው። ቫንጋዲ ቴክ የሚባል ቡት ካምፕ ላይ ተምሬያለሁ። የፉል ስታክ ዲቨሎፕመንት እና የክላውድንም በትንሹ ያየሁት የጀመርኩት የመጀመሪያ እዚህ ቡት ካምፕ ላይ ነው። ከዛ በተጨማሪ በጣም የተለያዩ የኦንላይን ኮርሶችን ወስጃለሁ። የክላውድ ላይም ፕሮግራሚንግ ላይም በተጨማሪም ዩኒቨርሲቲ ላይ ያሉ ኮርሶችም እንዳሉ ነው። የቴክ ኬሪየር እና ክላውድ ጆርኒ የጀመርኩት በዚህ ሁኔታ ነው። ዱሪንግ ሃይ ስኩል አቢ ጋራጅ የሚባል ፕሮጀክት ነበር ፉል ስታክ ስማር ኢቫንጋዲ ቡት ካምፕ ላይ። ያኔ ነው ብዙ የክላውድም ጋር ብዙ ሲሪየስሊ ማየት የጀመርኩት፣ ኩሪዮሲቲም የጨመረው። አቢ ጋራጅ የሚባል ፕሮጀክት ነበረ የሰራሁት፣ በአንድ ላይ የሰራ ነው እዛ እየተማርን። ያኔ ይህ ፕሮጀክት ኢንድ ቱ ኢንድ ነበረ፣ ከቢዝነስ ፕሮፖዛል፣ ሪኳርመንቱን፣ ኮድ እስከ ዲፕሎይመንት ድረስ። ብዙ የተማርኩበት ፕራውድ መሆንበት ፕሮጀክት ነበር እና ራሴንም ብዙ ያስተማርኩበት ታይም ወስጄ ይሄ ፕሮጀክት ነው ለመግለጽ እንፈልገው ማለት ነው። የክላውድን የመጀመሪያ ዲፕሎይ ያደረግኩት ፕሮጀክት ይሄ ነው። ክላውድን የደብሊውኤስንም አካውንት ክሬት ያደረግኩት፣ ሰርቨሮችን ሴትአፕ ማድረግ የጀመርኩት እና ኤቭሪቲንግ ነው። ክሊክ ማድረግ የጀመረው ያኔ ነው። ቺን ፕሮጀክት በምሰራበት ጊዜ ነው። ኩሪዮሲቲ የሚጨመረው በዚህ ጊዜ ነው። እና አዱኛ ሜቢ የምታውቁት ከሆነ የቫንጋዲ ፋውንደር እሱ ነው ወደ ክላውድም ኢንትሮዲውስ ያደረገኝ። እዛ ቲም የነበረው ሜቢ ያውቁታል። እሱ ነው የደብሊውኤስንም ኢንትሮዲውስ ያደረገን አካውንት እንዴት ክሬት እንደሚደረግ። እና በተጨማሪ ሜንቶራችን ነበር እዛ ለሚማሩ ተማሪዎች እና ብዙ ኖሌጅ ሼር አድርጎናል። ሌላ ቦታ ላላገኛቸው ምስላቸው ኖሌጆች። ያኔ ነው ዲሳይድ ያደረግኩት ፉል ታይም መግባት አለብኝ እና ሲሪየስሊ ነገሮችን መማር የጀመርኩት በራሴ በተጨማሪ ማለት ነው። እንደነገርኳችሁ የመጀመሪያ ክላውድ ጋር ኮኔክት የጀመርኩት የዚህን ጊዜ ነው። የፉል ስታክ ስማር አቢ ጋራጅን ኢቫንጋዲ ቡት ካምፕ ላይ የመጨረሻ መንዞች ላይ ማለት ላይ ግራጁዌት ልናደርግ ስንል አንድ ሁለቱ የሰራ ነው። የመጀመሪያ የክላውድ ሰርቪስ የተጠቀምኩት አማዞን ኢሲ2 ኢንስታንስ የሚባል ነው። ሜይ ቢ ታውቁት ከሆነ ፌመስ እና ፖፑላር ሰርቪስ ነው AWS ላይ። እቺን ሰርቪስ ኮንፊገር አድርገን ምናምን አፕሊኬሽናችንን ዲፕሎይ የሚያደረግነው እዚህ ሰርቨር ላይ ነው። እኔም ከAWS መጀመሪያ ያወቅኩት ሰርቨር ስቲል የምጠቀመው AWS EC2 ኢንስታንስ ነው እና በጣም ያኔ በጣም ኤክሳይቲንግ ነበር። ቢኮዝ በደቂቃዎች ውስጥ አፕሊኬሽናችን ላይቭ ሆነ እና ሊንኮችን ሼር ማድረግ ጀመርን። ላይክ ፈጣን ነበር ሎድ ሲያደርግ እና በጣም አሜዚንግ። ያኔ የማወቅ ጉጉቴ በጣም የጀመረው ስለ AWS ከዚህ በላይ ማለት ነው። እና የክላውድ ጆርኒን የጀመርኩት የምለው ያኔ ነው እና የመጀመሪያ AWS ሰርቪስ እንግዲህ EC2 ኢንስታንስ ነው አማዞን ላይ። AWSን በራሴ ማጥናት ጀመርኩኝ። ከዚህ እንደነገርኳችሁ በብዛት በራሴ ነው ማጥናት የጀመርኩት፣ ስቲል ኦንላይን ኮርሶችንም እየፈለኩ ማለት ነው። እና በመሀል ብዙ ቻሌንጆች ነበሩ። ሜይ ቢ እናንተም ስትጀምሩ ሊያጋጥማቸው የሚችሉት ኮመን የሆኑ ቻሌንጆች ናቸው። የመጀመሪያው የማቴሪያል ነው። ብዙ ማቴሪያል አለው ላይን፣ ቶፒኮቹም ብዙ ናቸው እና እንትን አታገኙም፣ ሮድማፕ ፕላን ታገኙ ትችላላችሁ። ያ ፓርት በጣም ኦቨርዌልም ያደርጋል፣ ስፔሻሊ ጀማሪ ስትሆኑ። እና AWS ደግሞ ስፔሻሊ ብዙ ሰርቪሶች አሏቸው፣ ከ200 በላይ ሰርቪስ ነው ያላቸው እና ራሳችሁ ክንጌት ለውስጥ ስታጠኑ ሁሉንም ሰርቪስ ማለት ነው። ያ ፓርት በጣም ቻሌንጂንግ ነው። ተዘጋጅታችሁ አያልቅም። መቼም ብታጠኑት የሚያልቅ ነገር አይመስልም እና በጣም ከባድ ነበር ስጀምረው። ድጋሚ ኢትስ ኦኬ ችግር ያላ yes it's back እና የለርኒንግ ፓዙ ትንሽ ቻሌንጂንግ ይሆናል የሆነ ሮድማፕ ማታገኙ ከሆነ። እና እኔ የወሰድኩት ሮድማፕ ሰርቲፊኬሽን ሮድማፕ ነው። ስፔሻሊ AWS ክላውድ ፕራክቲሽነር ፓዝ ነበር የመጀመሪያ የወሰድኩት።
የጠቀመኝ አንድ ሮድ ማፕ ሰጠኝ፣ ስቴፖችን እንድከተል የሆነ 2-3 ወር የተለያዩ ዝም ኮርስ እዛም ዩቱብ ላይ ከምል ያው አንድ ነገር ፎከስ እንዳደረግ አድርገኝ። ፕላስ ፋንዳሜንታልም የክላውድ ኮምፒውቲንግ ኮንሰፕቶችን አንደርስታንድ እናደርግ የትም ብሄድ ሲሚላር እንደሆነ አንደርስታንድ ያደረገኝ ነው የረዳኝ ነው የሰርቲፊኬሽን ፓዙ ስፔሻል። ከዛ በተጨማሪ ለኤግዛም ፕሪፔር ሳደርግ ያው ኢንተርኔት ስፒድ ሶናዘር ቻሌንጅ ነበር። ኮኔክቲቪቲ ኤግዛሙን መውሰድ ከፈለጋችሁ ስፔሻሊ ፐርሰናል ከቤት ከሆነ በጣም ፋስት ኢንተርኔት ይፈልጋል ኤግዛሙን ለመውሰድ እና ሪላያብል ነው። ምንም ትንሽ ኔትወርክ ከቀነሰ ኤግዛሙ የከፈላችሁት ሁሉ ሎስት ነው የምታደርጉት እና ፈተናችሁን ትወድቃላችሁ። ያ ትንሽ ቻሌንጂንግ ነበር ብለን በረጅም ጊዜ ተዘጋጅቼ ልፈተን ስል እና የሆነ ከነበርኩበት ራቅ ያለ ሲቲ ላይ ነበር ኤግዛም ሴንተር አጋጣሚ ነበረው እና እዛ ሄጄ ነው ኤግዛሙን የወሰድኩት። እናም ያው በተሳካ የመጀመሪያ ፈተና አልፌያለሁ። እና እንደነገርኳችሁ የደብሊውኤስ ብዙ ሰርቪስ አለው 200 በላይ፣ ግን ከዛ ውስጥ 40 ሰርቪሶች ናቸው ኮመን ኤግዛሙ ላይም ስራም ላይ ብትወጡ ኮመን የምትጠቀሟቸው ማለት ነው። እነዚህ ላይ ፎከስ አድርጉ። ፕላስ ፕሪፔር ማድረግ ያው ስፔሻል ኤግዛም ላይ የምትጀምሩ ከሆነ ፕሪፓሬሽን በጣም ኢምፖርታንት ነው። ኦቨር ፕሪፔር ብታደርጉ ምንም አጥንት የሚጎዳ ነገር አይኖርም። ሰሆነ ኦቨር ፕሪፔር ራሴን እና ኮር ቶፕ ሰርቪሶች እና ኮር ቶፒኮች ላይ ፎከስ ማድረግ። የትኛውም ክላውድ ፕሮቫይደር ጋር ብትሄዱ ሲሚላር ነው የሚሆነው። AWS አለ፣ አዥር አለ፣ ጉግል ክላውድ አለ እና ስቲል ፋንዳሜንታል ኮንሰፕቱ ይሄ ሴም ነው የሚሆነው። ሰርቪሱ እዚህ ጋር ኢሲቱ ቢሆን አዥር ላይ ብትሄዱ ራሱ ነው፣ ስም ቀይሮ ነው ግን ኮንሰፕቱ ራሱ ነው የሚሆነው። ጉግል ክላውድ ላይ ብትሄዱ ስቲል ሴም ነው የሚሆነው እና ፋንዳሜንታል ነገሩን ማወቅ በጣም ይጠቅማል እና ለኤግዛሙ ማለት ነው። ሰርቲፊኬሽን ፓዚ አሁን ላይ 4 ሰርቲፊኬት ነው ያለኝ AWS። የመጀመሪያው የወሰድኩት AWS ክላውድ ፕራክቲሽነር ዲሴምበር 2024 ነው የወሰድኩት ቲንክ ካረሰው እና እሱን ከወሰድኩ በተቀጣለው የወሰድኩት AWS ሰርቲፋይድ ሶሉሽን አርክቴክት አሶሺየት ነው እና ይሄኛው ኤግዛም ትንሽ ከባዱ ነው ከወሰድኳቸው ኤግዛሞች። ትንሽ ዲዛይን ይጠይቃል፣ ኤክስፒሪየንስም ይጠይቃል ኤግዛሙ። ሞር ዲዛይኒንግ እና አርክቴክት ማድረግ ክላውድን ማወቅ በጣም የሚፈልግ ኤግዛም ነው፣ ግን በፕሪፓሬሽን የሚታለፍ ኤግዛም ነው። ዝናት ሃርድ ያው ሪኳየርመንቱ 2 ዓመት ይላል ወይ እስከ ዓመት ከ2 ዓመት፣ ግን ስቲል አሪፍ ፕሪፔር ካደርጋችሁ በ6 ወር ምናምን የሚታለፍ ኤግዛም ነው። በተጨማሪ AWS ሰርቲፋይድ ዲቨሎፐር አሶሺየት እሱም ሲሚላር ነው ግን ቬሪ ኢዚ ነው ይሄኛው እና ዲቨሎፐር ፍሬንድሊ ኤግዛም ነው። እና ሌላው ደግሞ AWS ሰርቲፋይድ የአይ ፕራክቲሽነር ነው። ይሄኛውንም ያው የወሰድኩት ኤግዛሞች ናቸው። እንዴት ጀምሩ ነው የምለው እኔ ስታርት ከፋውንዴሽናል ብትጀምሩ በጣም ኢምፖርታንት ነው። ስፔሻሊ ቢጊነር ስትሆኑ AWS ሰርቲፋይድ ክላውድ ፕራክቲሽነር በጣም ፋውንዴሽናል እና ክላውድም ኮንሰፕት የምታጠኑበት እና ስለ AWS ሰርቪሶችን ኦቨርቪው የምታዩበት ሰርቪስ ነው። ቴክኒካልም ሰው ብትሆኑ ነን ቴክኒካልም ሰው ብትሆኑ ሪኮመንድ የሚደረገው ይሄኛው ኮርስ ነው፣ ይሄኛው ሰርቲፊኬሽን ነው። ፕላስ ለርኒንግ ፓዙ በጣም ኢዚ ነው እና ክሊር ነው። የሆነ ስትጀምሩ ያግዛችኋል ማለት ነው። ከዛ በኋላ ወደ አሶሺየቱ ሞቭ ማድረግ ትችላላችሁ ከፈለጋችሁ። ሶሉሽን አርኪቴክት ኦር ዲቨሎፐር አሶሺየቱ ዲቨሎፐር ከሆናችሁ ቴክ AWS ዲቨሎፐር አሶሺየት ዲቨሎፐር ፍሬንድሊ ነው እና ኢዚ ዲቨሎፐር ከሆናችሁ በተጨማሪም ሶሉሽን አርኪቴክቱም እስቲ በጣም ኢምፖርታንት ነው። ስፔሻሊ ሲስተሞችን ዲዛይን ማድረግ የምፈልጉ ከሆነ እንዴት የተለያዩ ሰርቪሶች AWS ላይ አንድ ላይ እንደሚሰሩ ማወቅ ከፈልጋችሁ ሶሉሽን አርኪቴክቱ ሪኮመንድድ ፓዝ ነው ማለት ነው። AI ፕራክቲሽነሩ እሱም ፋውንዴሽናል ኤግዛም ነው። ሞር አሁን ቅርብ ጊዜ ነው ይሄ ኤግዛም ሪሊስ ያደርጉት እና ፎከስ የሚያደርገው ሞር AI ሰርቪሶች ላይ ነው። ስፔሻሊ AWS ቤድሮክ ምናምን አሉት AWS ሰርቪሶች እና እነሱ ላይ ፎከስ የሚያደርግ
ሰርቲፊኬት ነው። እሱንም ፋውንዴሽናል መውሰድ ትችላላችሁ። እዚህ ጋር ሊንኩ አለ። ሜይ ቢ ስላይዱን ሼር አደርጋችኋለሁ። ሰርቲፊኬሽኑ ሞር ኢንፎርሜሽን ማወቅ ከፈለጋችሁ። ስለ ኤግዛሙ ስናወራ እና ስለ ኮስቱ እና ቲፖች ትንሽ ጋር ያዘጋጀሁት አለ እና ያው እንደነገርኳችሁ ፋውንዴሽናሉ ከኮስት አንጻር $100 ነው ኮስት የሚያደርገው። ሁለቱም የፕራክቲሽነሩም ክላውድ ፕራክቲሽነሩ እና 90 ደቂቃ ነው ሀወሩ እና 65 ምርጫ ነው። ሶሉሽን አርኪቴክት ደግሞ $150 ኮስት ያደርጋል እና 130 ደቂቃ ነው ሚኒቱ which is like 2 ሰዓት ከ10 ደቂቃ ምናምን። ከኮስት አንጻር ያው ፋውንዴሽናሉን ያው $100 እኔ ያደረኩት የመጀመሪያውን ኤግዛም ከፍዬ ካለፍኩ በኋላ ለቀጣዩ ኤግዛም ያው 50% ኦፍ ታገኛላችሁ ካለፋችሁ ማለት ነው። 150 ከመረ ወደ $70 ምናምን መክፈል ትችላላችሁ። ካለፋችሁ ሁሌም ዲስካውንት አለው 50% እና ይህንን ቤኔፊት አንድ እኔ የተጠቀምኩት ነው። ያው ከወደቃችሁ ደግሞ በ14 ቀን ውስጥ ሪቴክ ማድረግ ቻላችሁ። እኔ ይሄኛውን ያው ስላልወደቅኩ ኖት ሹር ግን ልትከፍሉም ላትከፍሉም ትችላላችሁ እንደ ሁኔታው ነው። አሁን ኢትዮጵያ ላላችሁ ሪኮመንድ ማድረገው ለርኒንግ ሪሶርስ አሉ። ለምሳሌ AWS ኢዱኬት ፍሪ ነው፣ ምንም ክሬዲት ካርድ የማይጠይቅ ዌብሳይታቸው ነው። እኔም የተጠቀምኩት ነው ለፕሪፓሬሽን። እዛ ላይ ሙሉ ሪሶርስ አለ ስለ ኤግዛሞቹም ስለ ክላውድ ኮምፒውቲንግ ኤቭሪቲንግ AWS ሪሌትድ እዚህ ላይ አሉ። በተጨማሪ ደግሞ AWS ስኪል ቢልደር ይህም ፍሪ ትሬኒንግ ዌብሳይታቸው ነው እና ኤግዛም ፕሪፓሬሽን ሳይታቸው ነው። በጣም ዋና ሳይት መካከል አንዱ AWS ስኪል ቢልደር። በተጨማሪ AWS ሰሚቶች አሉ፣ ኦንላይን ኢቨንቶች አሉ። እነዚህን እዚህ ጋር ያስቀመጥኩት ሜይ ቢ አንዳንድ AWS ኢቨንቶች ሲኖሩ ቮቸሮችን ለኢቨንት ለታደሙት ሼር ሊያደርጉ ይችላሉ። AWS ፕሪፔር ያደርጋል እና ኔትወርክ ማድረግም ሌላው ጥቅም ነው። ቮቸር ልታገኙ ይችላላችሁ። AWS ኢቨንቶችን ፓርቲሲፔት ብታደርጉም አንድ ቤኔፊቶች አሉት። በተጨማሪ እዚህ ጋር AWS አክቲቬት አለ። ይሄኛው እዚህ ጋር ያስቀመጥኩት AWS ክሬዲትን ማግኘት የምትፈልጉ ከሆነ ምክንያቱም ፕሪፔር ስታደርጉ ያው AWS አካውንት ያስፈልጋቸዋል እና ሰርቪሶችን ክሬት ማድረጋቸው አይቀርም እና ሜይ ቢ ኮስት ሊመጣባችሁ ይችላል። AWS አክቲቬት ክሬዲት ይሰጣል እና በጣም ቀላል ነው ለማግኘት። የሆነች ፕሮጀክታችሁን ሰብሚት የምታደርጉት እንዴት እንደሰራችሁ እስከ $1000 ክሬዲት በጣም በቀላሉ ማግኘት ትችላላችሁ። እኔ ፐርሰናሊም ተጠቅሜያለሁ ስጀምር እና ብዙ ያለ ሀሳብ AWSን አካውንቴ ላይ እንድጠቀም እና እንድሰራ ከረዳኝ አንዱ AWS ፕሮግራም አንዱ ይሄ ነው AWS አክቲቬት እና ሜይ ቢ ትራይ ማድረግ ትችላላችሁ ይሄንን ማለት ነው። እንዴት ፕሪፔር ያደረኩ ሞር ክላውድ ሰርቲፊኬሽኖችም እና አጠቃላይ እንዴት ስኪሉን ተማርኩ። የተለያዩ ሪሶርሶችን ተጠቅሜያለሁ፣ ፔይድ እና ፍሪ ሪሶርሶችን። ከፔይዶች የጠቀምኩት ዩዴሚ ነው። ዩዴሚ ላይ ስቴፈን ማራክ የሚባል መምህር አለ። ሜይ ቢ ታውቁት ከሆነ ቶፕ መምህር ነው AWS ላይ እና የእሱን ኮርሶች ዩዴሚ ላይ ወስጃለሁ። ከፍሪ ሪሶርሶች ደግሞ AWS ስኪል ቢልደር ኦልዌይስ የሚሄድበት ስቲል ራሴን ሪፍሬሽ ማደርገው እዚህ ዌብሳይት ላይ ነው። አዳዲስ ነገሮች ካሉ ኮርሳቸው ቶፕ ነው፣ ክሊር ነው፣ ቢግነር ፍሬንድሊ ነው እና ኦፊሻል ነው። ምንም የምትጀክር ነገር አይኖርም። ሰው ስኪል ቢልደርን ስቲል የምጠቀመው ነው እና ፍሪ ነው ማለት ነው። እዛ በተጨማሪ አሉ ዩቱብ ላይ እንደ አንድሬው ብራውን እና ኤግዛም ፕሮ ደግሞ በጣም አሪፍ ኮርስ አላቸው። ክላውድ ኮምፒውቲንግ ላይ እና ኤግዛም ፕሪፓሬሽን ላይ ሮድ ማፓቸውን ደስ ይላል ጀማሪ ስትሆኑ እና እነሱም እኔም ተጠቅሚያቸዋለሁ። እና ቱቶሪያል ዶጆ ጆን ቦንሶ ይህም ዩዴሚ ላይ መምህር ነው የክላውድ፣ የእሱንም ተጠቅሚያለሁ እና ስፔሻሊ የኤግዛም ፕራክቲስ ኤግዛሞቹ በጣም አሪፍ ነበሩ እና የእሱን ተጠቅሚ ነበር። በተጨማሪ ሃንድሶን ፕራክቲስ ሳድርግ እና ፕራክቲስ ኤግዛሞች ለኤግዛም ፕሪፔር ሳድርግ የሁለት ሚክስ ነው ያደረኩት። ሃንድሶን አለ እና ፕራክቲስ ኤግዛም ፕራክቲስ አለ፣ ጥያቄዎችን እሰራለሁ እና በቀን ከ1 ሰዓት እስከ 2 ሰዓት ስፔንድ አድርግ ነበር
ፕሪፔር ሳደርግ ለአንድ ሰው ነው እንደነገርኳችሁ ያው AWS አካውንቴን ስክሪን አስቸገረ። እንደሆነ አላውቅም። እኛም ጓጉተን እያየነው ስለሆነ ነው ያየው ለአንድ ሰው ነው ያው AWS ፍሪ ቲር ነው የምጠቀመው። ፍሪ ቲር ሰርቪስ አላቸው። አዲስ አካውንት ክሬት ስታደርጉ እስከተወሰነ በፍሪ ያለ ክፍያ መጠቀም ትችላላችሁ። እሱን ተጠቅሜያለሁ። ግን አንዳንዴ ፍሪ ሰርቪስ የላቸውም። ፍሪ ቢሆንም ስቲል ቻርጅ ያደርጓቸዋል እና ያ ፓርት ትሪኪ ነው። AWS ላይ ስፔሻሊ ዶንት ኖው ምን ኮስት እንደሚያደርጋችሁ እና ያው እኔ ፐርሰናሊ ቢሊንግ አላርሞችን እጠቀማለሁ። አላርም እንዲያደርገኝ የሆነች $10 የሆነች እስከ $1 ጀምራችሁ አላርም ማስቀመጥ ትችላላችሁ። አካውንታችሁ ኮስት እንዳያደርጋችሁ ወይ ኢሜይል ይደርሳችኋል የሆነች ኮስት ሸዳውን ማድረግ ትችላላችሁ። ስፔሻሊ ስተዲ ስታደርጉ በጣም ብዙ ነገሮችን መነካካታቸው አይቀርም እና ኢምፖርታንት ነው እነዚህ ማድረግ ቢኮዝ ኢትስ ኢምፖርታንት ሞመንት ነው። ፕራክቲስ ማድረግ አለባችሁ። ኤክስፒሪየንስ ቢልድ የምታደርጉት 70% መነካካት ክሬት ማድረግ ነው ከኮርሱ በላይ ማለት ነው እና ሪሶርስ እነዚህ ኮንትሮል የምትነኩትን ኮንትሮል ማድረግ ኢዝ ኢምፖርታንት። ኢቭን ለኤግዛሙ ቢሆን ያው ኤግዛም ኩዌሽኖችን ያው ኦንላይን ብዙ ቦታ አለው እንደነገርኳችሁ ቱቶሪያል ዶጆ ኤግዛም ጥያቄዎች አሉት። እነሱን ፕራክቲስ ማድረግ ቻላችሁ እና ክላውድ ኩዌስት የሚባል አለ ደግሞ AWS ኢንቫይሮንመንት ይሰጧቸዋል። የፕራክቲስ የምታደርጉበት ሪል AWS አካውንት ጀስት ቨርቹዋል ነው። ምንም የእናንተ አካውንት አለ እነሱ ራሱ ኢኒሺየት አድርገው ነው የሚሰጧችሁ። እዛ ላይ ኤኒቲንግ መስራት ትችላላችሁ። AWS ክላውድ ኩዌስትን መጠቀም ትችላላችሁ። ስፔሻሊ እየጀመራችሁ እና ሪል አንድ ሰውን ፍሪሊ እና ቢል ሳይመጣባችሁ መጠቀም ፈልግ ከሆነ ማለት እና ፍሪ ነው ለማንኛውም እና እዚህ ላይ ተጠቅሜያለሁ። ብዙ ፕራክቲስ አድርጌያለሁ እና ባጅ ይሰጣችኋል መጨረሻ ላይ እና ሜቢ ባጆችም ለፕሮፋይላችሁ ሰፖርት ያደርጋል። በጣም አሪፍ ናቸው። ፕላስ እንደነገርኳችሁ ያው ሪሶርሶችን መደለት አለባችሁ ፕሪፓር ከጨረሳችሁ በኋላ ካጠናችሁ በኋላ ቢሊንግ እንዳይመጣባችሁ እና አካውንታችሁም ሰስፔንድ እንዳይደረግ AWS ክሊር ማታደርጉ ከሆነ እንደዚህ ቢሊንጎችን ያው ሰስፔንድ ሊያደርግ ስለሚችል ኬርፉል መሆን አለባችሁ። ኤክስፒሪየንስ እንዴት ቢልድ ያደረግኩ? ያው ኤክስፒሪየንስን ያው ቢልድ ያደረግኩት እንደነገርኳችሁ ኢኒሻሊ ቡት ካምፕ ነው። ሁሉም ነገር የጀመረው አቢ ጋራጅ ነው። አቢ ጋራጅ የጋራጅ ፕሮጀክት ነው እንደነገርኳችሁ እና የመጀመሪያም ሰርቪስ AWS EC2 ኢንስታንስ ነው ዲፕሎይ ያደረግኩትም እና መጀመሪያ ክላውድ ያወቁት እንዴት AWS EC2 ኢንስታንስ እንዴት ሴትአፕ እንደሚደረግ እንዴት ላውንች እንደሚደረግ ነው እና በጣም ኢምፖርታንት ነው ይህን ሰርቪስ ማወቅም እኔም የጠቀመኝ። በተጨማሪ ደግሞ የራሴን ስታርታፖችን ፕሮጀክቶችን ሰራለሁ። አሁን ላይ ፎከስ አድርጌ የሰራው ያለውበት ስታርታፕ አፕ አለ ሳቲስወርክ የሚባል እና ዩዝ AWS ቤዝድ ነው፣ ክላውድ ቤዝድ ነው ሙሉ ለሙሉ እና በጣም ብዙ AWS ሰርቪሶችን እንጠቀማለን። EC2 እንጠቀማለን ቨርቹዋል ሰርቨራቸውን። አውቶስኬሊንግ ግሩፕ ይባላል። AWS ላይ ሜሞሪ ሲቱዋችሁን በዩዘር በዲማንድ ላይ ሲኖር ስኬል እንዲያደርግ የተለያዩ ሰርቨሮችን ስታርት ያደርገ ስኬል እንዲያደርግ ምናምን የሚያግዝ ሰርቪሳቸው ነው። ፕላስ አማዞን S3 የሚባል ሰርቪስ አላቸው። የስቶሬጅ ሰርቪስ ነው፣ በጣም ፖፑላር ነው። ፐርሰናሊ ኤኒቲንግ ስቶር ማድረግ የምችሉበት ዱሬብል የሆነ ሰርቪሳቸው ነው። ፕላስ ተጨማሪ ደግሞ AWS SCS የሚባል ሰርቪስ አላቸው። ኢሜል ሰርቪስ ነው። ለትራንዛክሽናል ኢሜል የምትጠቀሙት ሰርቪስ ነው። ኢሜል ማርኬቲንግ ኢሜል፣ ዌልካም ኢሜል፣ ኤኒቲንግ ኢሜል ነክ ነገር ይህን ሰርቪሳቸው AWS ላይ መጠቀም ትችላላችሁ። እኛም ስቲል እጠቀመዋለሁ ፕሮጀክቶች ላይ አንዳንድ ላይ። ፕላስ ወርክ ኢሜል የሚባል አላቸው AWS ደግሞ ቢዝነስ ኢሜል ፍሪ የምፈልጉ ከሆነ የጊሜል ኦልተርኔቲቭ ነው ይሄኛው እና ሀብ የራሳቸው UI አላቸው። ወርክ ኢሜል መጠቀም ትችላላችሁ እና ደግሞ ራውት 53 የሚባል ሰርቪስ አላቸው። ዶሜን ማኔጅመንት ሰርቪስ ነው። ላይክ እንደ ጎዳዲን የምታውቁት ከሆነ ጎዳዲን ሲሚላር ጎዳዲ ሰርቪስ ነው፣ ግን AWS ላይ እዛው አንድ ኮንሶል ላይ ታገኙታላችሁ። ኢዚ ከአንድ ቦታ ሁሉንም ማድረግ እንድትችሉ
በተጨማሪ ያው ኢንተርናሽናል ክላይንቶች ጋር እሰራለሁኝ በፍሪላንስ። ኤክስፔሪንስንም በዚህ መንገድ ነው ቢልድ ያደረኩት። የተለያዩ አፖችን ማኔጅ አደርጋለሁ። በዛ መጠቀም እኔ ሌሎችንም ስታርታፖችን አሲስት አደርጋለሁ። እንዴት ክላውድ ላይ ስኬል እንደሚያደርጉ ጋይድ አደርጋቸዋለሁ ማለት ነው። እንደነገርኳችሁ ኦልሞስት ኤደብሊውኤስ ላይ ሲሚላር ሰርቪሶችን የሚጠቀሙት ኤቭሪ ታይም ኤቭሪዌር ብትሄዱ፣ ኤቭሪ ስታርታፕን ብትሄዱ፣ ፕሮጀክትም ላይ ብትሄዱ ሴም ሰርቪስ ነው የምጠቀሙት ስቲል። እና ኮር ሰርቪሶች አሉ ወደ 10 ምናምን የሚሆኑ ኤቭሪዌር እነሱ ነው የምጠቀመው። እና ራሴንም ቢልድ ያደረግኩት ኮር ሰርቪሶች ስለሆኑ ስኪሌንም እነዚህ ላይ ነው ፎከስ የማደርገው። ማስተር ለማድረግ ሞክረው በጣም ፋንዳሜንታል ስለሆኑ እነዚህ ላይ ፎከስ አደርጋለሁኝ። እና እናንተም እንደ ስትጀምሩ ያው ኢቨን ብዙ ሰርቪሶችን ከቨር ብታደርጉ ወደ በመሀል ቀስ እያላችሁ ያው ትንሽ የሰርቪሶች ነው ፎከስ ማድረግ ያለባችሁ። እነሱ ነው ኤቭሪ ስታርታፕ የሚጠቀሙ። የትኛውም ዓለም ላይ ብትሄዱ የትኛውም ስታርታፕ የሚጀምረው ከትንሽ ነው እና ያ በጣም ኢምፖርታንት ነው። እና በተጨማሪ ቢልድ ማድረግ ከዛ ብሬክ ማድረግ ከዛ ለርን እና ይሄ ወይ ነው ኤክስፔሪንስ ቢልድ ያደረግኩት። እናንተም ብትከተሉ አሪፍ የሚሆነው ቢካዝ ኤክስፔሪንሳችሁ ኮምፓውንድ ያደርጋል በጊዜ ሂደት። ይህንን ፓዝ ነው የተከተልኩት። ሰርቪሶች ፕሮባብሊ የምትጠቀሙት እና ኤቭሪዌር ልታዩት የምችሉት እነዚህ ሰርቪሶች ናቸው። ወደ 10 ምናምን ሌሎችም ይኖራሉ፣ ግን እነዚህ በጣም ኮመን ናቸው። ኤደብሊውኤስ ሰርቪሶች ኢሲ2 ኢንስታንስ፣ ኢሲኤስ የኮንቴነር ሰርቪስ፣ ላምዳ የሚባል አላቸው። ኮድ ሰርቨርለስ ኮድ ራን የምታደርጉበት ሜይ ቢ ዲቨሎፐር ከሆናችሁ ይሄን ላምዳ ትጠቀሙቻላችሁ። ኤስ3 ይሄ ደግሞ ስቶሬጅ ሰርቪሳቸው ነው። ዱሬብል የሆነ በጣም ፋስት ዌብሳይት ስታቲክ ሳይቶችን ምናምን ኮንተንት ያለ ሳይቶችን ስቶር የምታደርጉበት ሳይት ነው። እንደነገርኩ ራውት 53 ይሄም ያው ዶሜን ሰርቪሳቸው ነው። ኢሜይል ሰርቪስ ደግሞ ኤስ3። ዳይናሞ ዲቢ የሚባል አላቸው ኖሲኩኤል ዳታቤዝ ኤደብሊውኤስ ላይ ፕሮባብሊ ኖሲኩኤል ዳታቤዝ ነው አሁን አብዛኛው ስታርታፕ ሊጠቀምቸው ሰው ኤደብሊውኤስ ላይ ቹዝ የሚያደርጉት ዳይናሞ ዲቢ ነው። እና ቪፒሲ አለ ሞር ኔትወርኪንግ ላይ ምስል ከሆነ የቪፒሲ ኤደብሊውኤስ ሰርቪስ እሱም በጣም ኮመን የምትጠቀሙት ሰርቪስ ይሆናል። ከዛ ተጨማሪ አይኤም እና ክላውድ ዋች አሉ። እነዚህ ዩዘር አክሰስ ሪኩዌስት አክሰሶችን ግራውንድ የምታደርጉት ኮንፊገር የምታደርጉበት ሰርቪስ ነው። በጣም ኮመን መጠቀም ያለባችሁ። እና ክላውድ ዋች ነው። ክላውድ ዋች ብዙ ኤደብሊውኤስ ሞኒተር የምታደርጉበት ሎጎችን ሜትሪክሶችን ምናምን የምታዩበት ነው። እና አሰ ክላውድ ሊሰሰሩ እንደ ክላውድ ኢንጂነር ልትሆን ይችላል፣ ሜይ ቢ ዴቭኦፕስ ልትሆን ይችላል። ፕሮባብሊ እነዚህን ሰርቪሶች ነው በብዛት የምትጠቀሙት አፕሊኬሽኖችን ሞኒተር ለማድረግ እና ሄልዛቸውን ለማየት ማለት ነው። እነዚህን ካወቃችሁ ዩ ካን ቢልድ ኦልሞስት ኤኒቲንግ ዓለም ላይ ቶፕ ሊሆን የሚችል ነገር ፎከስ ማድረግ ይቻላችሁ ሰርቪሶች ላይ። how I landed my first client. የመጀመሪያ ክላይንቴን ያገኘሁት አፕወርክ ላይ ነው። ከዚህ በፊት እንደሰራው የተለያዩ ሰዎች ጋር ሰርቻለሁ፣ ግን የክላይንት አፕወርክ ላይ ያገኘሁት ሞር አድቫንስድ ነበር እና ኤደብሊውኤስም ፕሮጀክት ነበራቸው እና ክላውድም ኢንጂነር ፕላስ እንደ ዲቨሎፐር ሁኜ ነበር ይህንን ፕሮጀክት መስራት የጀመርኩት። እንዴት አገኘሁት? ያው መጀመሪያ ኤክስፒሪየንሴን ነው ሼር ያደረኳቸው፣ ሰርቲፊኬሽኖችን፣ ሲቪኤን እና በጣም ወደዱት። ኢንተርቪው አደረጉኝ። በጣም ኤክሳይቴድ ነበሩ። ፐብሊክሊ ነበር ሁሉ ኤክስፒሪየንሴን እና ፕሮጀክቶችን ያስቀመጡት፣ የክላውድ ፕሮጀክቶችን። ኤደብሊውኤስ ዲዛይኖችን አደርጋለሁ፣ ዲዛይን አደርጋለሁ አርኪቴክቸሮችን ስፔሻሊ ሜይ ቢ ማየት የሚወድ ሰው አለ እና ኢትስ ኢዚ አንዳንዴ ኤክስፕሌን ለማድረግ ስፔሻሊ ኢንተርቪው ላይ እነዛን ሼር በማድረግ ነበር
ክላይንቶችን ላገኝ ቻልኩት እና እነሱም ያው ክላይንት አንዴ ካገኛችሁ ያው AWS አክሰስ ምናምን ሰው ማኔጅ ማድረግ ትጀምራላችሁ። ሰው ኢንፍራስትራክቸራቸውን ሞኒተር አድርጋለሁ፣ ዲፕሎይመንታቸውን ውልትኑ ኮንትሮል ማድረግ የጀመርኩት ያኔ ነው። ሶ ክላይንቱ ያው በአጭሩ ኢሚግሬሽን ፕላትፎርም ነበር፣ ዌስ ቤዝ ነው እና በጣም ሄቪሊ ዶክመንት ጀነሬሽን እና ፎርም ኢንቴክ ላይ ፎከስ የሚያደርግ ነው። ሶ ለዚህ ከAWS እና ከክላውድ ውጭ ምንም ኦፕሽን የለም እንደዚህ አይነት ፕሮጀክቶች ላይ ለመስራት እና ኢዚም ነው። AWS ብዙ ሰርቪስ ስላላቸው የኔም ኤክስፔሪንስም ጋር ላይን ስላደረገ ያው በዚህ ምክንያት ነው የሰራሁት። እንደነገርኳችሁ ታያላ አይ ቲንክ ሰርቲፊኬሽኖች ኮርስ ኦፖርቹኒቲዎችን ይከፍታሉ። ኤኒዌር ብትሄዱ ግን ኤክስፒሪየንስ ነው ስቲል ኬፕ የሚያደርግላችሁ ከክላይንታችሁ ጋር የሚያቆያችሁ እውቀታችሁ በጊዜ ሂደት የሚታየው ያኔ ነው። ሰው ኤክስፒሪየንስ ሰርቲፊኬሽን እንዳለ ሆኖ ኤክስፒሪየንስን ቢውልድ ማድረግ ሪል ፕሮጀክቶችን ብሬክ ማድረግ ቢውልድ ማድረግ በጣም ኢምፖርታንት ፓርት ነው። ቢኮዝ ሰርቲፊኬሽን ጀስት ከቨር የሆነ ኤግዛሞችን ምርጫ ነው እና ኦልዌይስ የሆነ ነገር ስትጀምሩ አዲስ ቻሌንጅ ነው የሚገጥማችሁ ማታውቁት ነው። ያንን ቢውልድ የምታደርጉት ያው የራሳችሁን ሶሉሽን ክሬት በማድረግ ነው። የራሳችሁ እይታ ይፈልጋል። ያንን ቢውልድ የምታደርጉት በጊዜ ሂደት ነው። ኦፍኮርስ ሰርቲፊኬሽኖችን ያው በደንብ መያዝን በጣም ይጠቅማል። እንዴት ኮሚኒቲው ላይ ስታንዳርድ ቻልኩ? ያው ሼር ላደርጋለሁ ፐብሊክሊ ኮንተንቶችን ስፔሻሊ ሊንክድኢን ላይ ለፓስት 3 ዓመት ምናምን 2 ዓመት ሼር አደርጋለሁ። ብሎግ ጽፋለሁ። ፐርሰናል ዌብሳይቶች ላይ እና ዴፍቶ የሚባል ሳይት ላይ ብሎጎችን ጽፋለሁ። ሊንክድኢን ላይም ሼር አድርጋለሁ። ቢውልድ ያደረኩትን የተማርኳቸውን እና ለርኒንግ ቻሌንጆችን ሼር አድርጋለሁ እና ያው የተለያዩ ሰዎች ኮሜንት ይሰጧቸዋል እና ኮኔክትም ታደርጋላችሁ፣ ኦዲየንስም ይኖራችኋል። ያው በጣም ኢምፖርታንት ነው። የሌሎችም ጋር ኔትወርክ ማድረግ ጀምራላችሁ። እናንተ የሚማር ሰው ማግኘት ትጀምራላችሁ እና ጆርኒያችሁን ኢዚ ነው የሚያደርግላችሁ። እንደዚህ ሼር የምታደርጉ ጊዜ ብቻችሁን አትሆኑም ማለት ነው። ይሄ ደግሞ በጣም ኢምፖርታንት ነው። ሞቲቬሽንም እና ኮንሲስተንሲ እንዲኖራችሁ ያደርጋችኋል። ይሄ ፓርት በጣም ኢምፖርታንት ነው። ስፔሻሊ ቢጊነር ስትሆኑ እና ሮድማፕ የተከተላችሁ ብቻችሁን ስትሄዱ እና ዴፍቶ ላይ ያው ፖፑላር ነው። AWS ክላውድ ሞር በጣም የሚታወቅ ዌብሳይት ነው። እዛ ላይ ብሎጎችን መጻፍ ቻላችሁ። እኔም እዛ ላይ ነው በመጻፍ የተጠቀምኩት እና ጊትሃብ ነው። ጊትሃብ እንደነገርኳችሁ በጣም ኢምፖርታንት ዌብሳይት ነው። ለክላውድ ላይ ለመስራት የምትፈልግ ከሆነ ፕሮጀክታችሁን የምታስቀምጡበት ነው እና ክሊር የሆነ ጊትሃብ አካውንት ፕሮፋይል ይኖራችሁ ይገባል። ፕሮጀክቶቻችሁን ዲስክሪፕሽን ካለው በጣም ኢዚ ነው። ክላይንቶች በጣም ነው የሚወዱት እንደዚህ አይነት ኢፈርት ማለት ነው። ኢት ሲምስ ኢዚ፣ አንዳንዴ ግን በጣም ኢምፖርታንት ነው። ስፔሻሊ ከሰዎች ጋር መስራት ፈልጉ እና ፐብሊክ ኢዚ የሆነ ነገር እናንተን ለማየት ኢዚ ከሆነ በጣም ቀላል ነው። ኢዚ የሆነ ሰዎች እናንተን ሲፈልጓችሁ ኢዚ ወይ ማግኘት አለባቸው። ስለእናንተ ለማወቅ አንድ ክሊክ ነው መሆን ያለበት። ስፔሻሊ ጊትሃብ ደግሞ ቴክኒካል ነገሮችን ለማስቀመጥ ኢምፖርታንት ነው። እንዴት ኮሚኒቲ ቢልደር ሆንኩ? ያው እንደነገርኳችሁ AWS ሼር አድርጋለሁ ስለ ክላውድ እና AWS ሊንክድኢን ሼር አድርጋለሁ። በአጋጣሚ ነው ስለ AWS ክላውድ ማወቅ የጀመርኩት። ሰዎች ሼር ሲያደርጉ ሪሰርች ማድረግ ጀመርኩ በራሴ እና አፕሊኬሽኑ የሚከፈት የነበረው ጃንዋሪ ላይ ነው እና እንዴት ጆይን እንደሚደረግ ሪኳየርመንቶቹ ምናምን ካየሁ በኋላ ጊዜ ነበረኝ አጋጣሚ ላይ ወደ 5 ወር ምናምን የሚከፈትበትን መርሳይ አይ ስታርትድ ፖስቲንግ ለ4 ወር ምናምን ብሎግ ማድረግ ጀመር። ሜቢ ሌት ሚ ትራይ ብዬው ከሴፕቴምበር ምናምን የጀመርኩት ቀን በቀን ምናምን ብሎግ ማድረግ ጀመርኩ። እና ደግሞ አጋጣሚ AWS ሰርቲፊኬሽኖችን የተዘጋጀው ነበር። ኢዚ ይሆናልኝ ያው ሼር ማድረግ ስለ ያጠናሁትን ምናምን። በዚህ ወይ ነው AWS ኮሚኒቲ ቢልደር የሆንኩት። ሪኳየርመንቱን በጣም ኢዚ ነው። ጀስት ሼር አድርጎ ነው AWS ኮሚኒቲ ቢልደር
የሚፈልጉት የኤደብሊውኤስ ክላውድ ስለ ኤደብሊውኤስ ሼር ያደረጋችሁትን ነገር ነው ሰሚት የምታደርጉት እና ሪቪው የሚያደርጉት። ኮንትሪቢዩት አድርጉ፣ ፐብሊክ ላይ ብሎግ ጻፉ፣ ኤኒዌር ሼር አድርጉ። አፕላይ ማድረግ ከፈልጋችሁ ሊንክ አለ እዚህ ላይ ትራይ አውት። ሜይ ቢ አሁን ቀጣይ የሚከፈተው በአመት አሁን አንድ ይሆናል። በፊት 2 ነበር፣ ጁላይ ላይም ነበራቸው፣ ግን አሁን በአመት አንድ ያልኩታል። ጃንዋሪ ኦፕን የሚከፈተው በየጊዜው ላይ በአመት የሚቀበሉበት የሆነ ኮት አላቸው። ግን አሁን ከጀመራችሁ ፒክ ሊያደርጓችሁ ይችላል። ሼር አድርጉ። ፕላስ ጆይን ማድረጋችሁ ከተለያዩ ሰዎች ጋር ያገናኛችኋል። ኤክስፐርቶች ናቸው እዚህ ጆይን የሚያደርጉት። ያው ግን ኤኒዋን ጆይን ማድረግ ይችላል። ቴክኒካልም ሰው ልትሆን ትችላላችሁ፣ ላትሆንም ትችላላችሁ። አስሎንጋ ሼር የምታደርጉ ከሆነ ልተማራችሁ ከየትም ቦታ ጆይን ታደርጋላችሁ። እና ቤኔፊቶች አሏቸው። ኦፍኮርስ ያው ክሬዲት ይሰጧቸዋል። ኤደብሊውኤስ ክሬዲት አላቸው። ፕላስ ስዋጎችን ቤኔፊቶቹ እንዳልኳችሁ ያው ክሬዲት ይሰጧቸዋል፣ ስዋጎች እና ኤደብሊውኤስ ፍሪ አክሰስ ይሰጧቸዋል። አንዳንድ የኮርሶችን መማር የምፈልጉ ከሆነ ሪድ ማድረግ ይቻላችሁ። ያው በዚህ ሊንክ ተጠቅማችሁ ማወቅ ከፈልጋችሁ እንደነገርኳችሁ ስኪል በጣም ማተር ያደርጋል። ከሰርቲፊኬሽን በላይ ሪል ኤክስፒሪየንስ ከኮርሱ በላይ ከምታጠኑት ከኤግዛሙ በላይ የሚያስተምራችሁ ሪል ኤክስፒሪየንስ ነው እና ያንን የምታገኙት ደግሞ በራሳችሁ ቢልድ ስታደርጉ፣ ብሬክ ስታደርጉ፣ ያንን ስቴፕ ሪፒት ስታደርጉት ነው። እኔ የተለያዩ ዲቨሎፐሮችን አግኝቻለሁ፣ ክላውድ ኢንጂነሮችን አግኝቻለሁ፣ ዴቭኦፕስ ኢንጂነሮች ጋር አግኝቻለሁ። 0 ሰርቲፊኬሽን ያላቸው ምንም የሰርቲፊኬሽን የለም፣ ግን በጣም ብሪሊያንት ናቸው፣ ኤክስፐርት ናቸው፣ የሚሰሩትን ያውቃሉ። ኤደብሊውኤስ ሰርቲፊኬሽን ቅርብ ጊዜ ነው የጀመረው፣ ግን ስቲል ኤደብሊውኤስ የቆየ ክላውድ ፕሮቫይደር ነው። 30 ዓመት ነው 25 ዓመት የቆየ ነው። ፒፕል ዶንት ዋንት ሰርቲፊኬሽን ላይኖራቸው ይችላልና ግን ስቲል ኤክስፐርት ናቸው እና ኤክስፒሪየንስ በጣም ማተር ያደርጋል። ሰርቲፊኬሽኑ እንዳለ ሆኖ ቢውልድ አድርጉ። ሰርቲፊኬሽን ጎን ለጎን ብሬክ አድርጉ፣ ሪፒት አድርጉት። ይሄን ስቴፕ ያ ነው በቃ ስቴፑ፣ ምንም ሌላ ነገር የለም። በተጨማሪ ኮሚኒኬሽን ስኪል በጣም ኢምፖርታንት ነው። ከሪል ወርልድ ኤክስፒሪየንስ በተጨማሪ ስፔሻሊ ራይቲንግ በጣም ኢምፖርታንት ነው። ኤኒዌር ክላውድ ሊሰሩ የምፈልጉ ከሆነ አብዛኛው ሰው ጋር ኮሚኒኬት ታደርጉት በራይቲንግ ነው። ኦንላይን ቢሆን አፕወርክ ላይም ቢሆንም ሜይ ቢ ጃቫ አፕሊኬሽንም ቢሆን ራይቲንግ ነው። 50% ምናምን የምትጨርሱት በመጻጻፍ ነው። ይሄ ስኪላችሁ ላይ ኢግኖር ማድረግ የለባችሁም። ራይቲንግ ስኪል ኢቨን ስራን ብትጀምሩ ክላውድ ስራዎችን ብትሰሩ አብዛኛው ፕሮብሌም ሶልቭ የሚደረገው ኦልሞስት በራይቲንግ ነው። መጀመሪያ በመጻጻፍ ነው የሚያልቀው፣ ታውቅ ማድረግ ነው። ቴክኒካል ነገር ራሱ ላይ ፈልግ ይችላል። ምክንያቱም ነን ቴክኒካል ፒፕሎች ጋር ነው ሊሰሩ የምችሉት፣ ቴክኒካል እውቀት ላይ ሌላቸው ሰዎች። ለእነሱ ኤክስፕሌን ማድረግ አለባችሁ ቴክኒካል ኮንሰፕቶችን፣ ችግሮችን። ይሄ ደግሞ የሚመጣው ኮሚኒኬሽን ስኪል ሲኖራችሁ ነው እና እኩል ማዳበር ያለባችሁ ስኪል ነው። ኮሚኒኬሽን በጣም በጣም ኮር የሆነ ስኪል ነው። እኔ አድቫይስ ማድረገው እኔም በጣም የጠቀመኝ የኮሚኒኬሽን ስኪል ነው። ከሰዎች ጋር ኮሚኒኬት አደረግ ነበር እና በዛ ምክንያት አንድ ሪፒቴሽን ታገኛላችሁ። ሰዎች ያውቋችኋል፣ በጣም ኮንፊደንት ይሆናሉ ኮሚኒኬት የምታደርጋችሁ። because they don't care about እናንተ ቴክኒካል ስኪል as long as ክሊርሊ ፕሮብሌሙን ሶልቭ የምታደርጉ ከሆነ የምታስረዷቸው ከሆነ that's all ማንም የሚፈልገው ሌላ ፎከስ አድርጉ። አድቫይስ ምለው ለተማሪዎች እና ኤርሊ ኬሪየር ላይ ላላችሁ ወደ ክላውድ ሙቭ ማድረግ የምትፈልጉ ማቆሚያ የሌለው ላይክ ኩሪየስ ነው ማወቅ ጉጉታች ይኖራችሁ። ያ ነው ኢምፖርታንቱ። ኢንጂኑ እሱ ነው። እኔ ብዙ ነገር እንዳውቅ ፕሮግረስ እንዳደርግ ያደረገኝ ኩሪዮሲቲ ነው። በጣም የማወቅ ጉጉት አለኝ፣ የማየት ጉጉት አለኝ፣ ትራይ የማድረግ ጉጉት አለኝ። ይሄ በጣም ኢምፖርታንት ነው።
ፕላስ አዳፕተብል ሆኑ፣ አዳዲስ ነገሮችን ለመሞከር ኦፕን ሆኑ። ነገሮች ይቀየራሉ፣ ቴክኖሎጂዎች ይመጣሉ፣ አዲስ ነገሮች ይመጣሉ። አዳፕቴቢሊቲ በጣም ኢምፖርታንት ነው ክላውድ ላይም ኤቭሪዌር። ይሄ ላይ የሚጠቅም እስኪ አድቫይስ ነው ብዬ ነው የማስበው። ፕላስ ፋይንድ ሰሞን ላይ ከ5 ዓመት አሂድ የሆነ እናንተ የምፈልጉበት ስኪል ላይ ወይ ኬሪየር ላይ ያለ ሰው ከሆነ 5 ዓመት ወይ 10 ዓመት ከእናንተ የሚበልጥ ሰው ፈልጉና እነሱን አውሯቸው። ይሄ ኬሪየራችሁን ቡስት ነው የሚያደርገው። እኔ ከተጠቀምኩበት እና ከጠቀመኝም አንዱ ነው። ቁጭ ብላችሁ ሜይ ቢ 1 ሰዓት 30 ደቂቃ አውሯቸው፣ ዋን ቱ ዋን ጠይቋቸውም። ጥያቄዎቻችሁ፣ የምፈልጉት ነገር፣ ማወቅ የምፈልጉት ነገር፣ ስለ ከሪየራችሁ ምን እንደሚሰሩ ቀን በቀን ስታውቁ ኢዚ እንደሆነ ነው የሚገባችሁ። ማንም 100% እንደማያውቅ ነው አንደርስታንድ የምታደርጉት። እና ለመጀመር ፐርሚሽን መጠበቅ እንደሌለባችሁ እና ሁሉም ሰው 100% አያውቅም። ሁሉም ሰው ፊግር አውት የሚያደርገው ስፔሻሊ ቴክኖሎጂ ላይ ቴክ ላይ ማለት ነው። እና ይሄን ስታውቁ በጣም ኮንፊደንሳችሁ ቡስት የሚያደርገው። ፐርሚሽን መጠበቅ ታቆማላችሁ። ነገር ፕሮጀክቶችን ቢሆኑም ዩን ስታርት ዶንት ኒድ ቱ ቢ ሬዲ እስክትሆኑ መጠበቅ የለባችሁ። ይሄ ቬሪ ኢምፖርታንት። እኔ ስፔሻሊ ጀማሪ ከሆናችሁ ማወቅ ያለበት ማድረግ ያለባችሁ። ለእኔ ፐርሰናሊ አዱኛ አዱኛ ሜይ ቢ ታውቁት ከሆነ እንደነገር የኢቫንጋዲ ፋውንደር እሱ ነበረ ሜንቶሪ። ያው አብዛኛው ሁላችሁ እዛ የተማረ ሜይ ቢ ሰው ታውቃላችሁ፣ ሜንቶር ያደረገን ነበር እና ለእኔ በጣም ኢምፖርታንት ነበር ያን የነገረኝ። ስቲል እንደ ፕሪንሲፕል መጠቀማቸው ብዙ ኖሌጆች አሉ፣ እውቀቶች አሉ እና አድቫይሶች አሉ። እንደዚህ አይነት ሰዎች ታገኙ ከሪራችሁ ላይ በጣም ኢምፖርታንት ነው። ቡስት ያደርጉላችኋል፣ ትሊድ ያደርጉላችኋል እና ኢዚ እንደሆነ ነው የምትረዱት። ይሄ ዲስትራክት አትደረጉም በተለያየ ዩቱብ ላይ እና ኤቭሪዌር ባለ አድቫይስ። አንድ ሰው ኢነፍ የሆነ ብሬክ ለማድረግ ከፈለጋችሁ በሆነ ከሪየር ላይ የሆነ ጆርኒ የሆነ ፕሮጀክትን ቢሆን ነገር ከሆነ አንድ ሰው ይበቃችኋል። ፋይንድ ያን ሰው እና ታክቱ ዘም ዩል ጎ አሄድ በፈጣኑ ማለት ነው። እና በተጨማሪ ኖ ዋንስ ነው ኤቭሪቲንግ። ማንም ብዙ ሰው ሁሉን ነገር አያውቅም። ኤቭሪዋን ፊገር አውት ነው የሚያደርገው። ጀምሩ። የምፈልጉትን መማር የምፈልጉት ከሆነ ክላውድም ኬሪየርን መጀመር ከፈለጋችሁ አፕላይ አድርጉ ለስራው። ሲቪያችሁን አፕዴት አድርጋችሁ ሰብሚት አድርጉ። በዚህ ወይ ነው ውስጥ የምታደርጉት እና ራሳችሁን የምታሳድጉት። ፋይናሊ ማሶስ ነገር ብታስታውሱ ምል ያው ኪሪዮሲቲ ነው። ኪሪየስ ሆኖ ያዛት ጌም ኤቭሪዌር እና ኤክስፒሪየንስ ከሰርቲፊኬሽን ይበልጣል። ቢልድ አድርጉ፣ ብሬክ አድርጉ፣ ሼር አድርጉ ፐብሊክ ላይ እና ኮሚኒቲ እና ሜንቶርሺፕ በጣም ኢምፖርታንት ነው። ኮሚኒቲ ኦልዌይስ ሞቲቬት ያደርጋቸዋል። የሌሎችን ሰዎች ኤክስፔሪንስ ስታዩ የእናንተ ሲሚላር ላይ ያሉ ሰዎችን ስታዩ በጣም ሞቲቬት ትሆናላችሁ። ብቻችሁ እንዳልሆናችሁ ይሰማችኋል። የራሳችሁን ኮሚኒቲ አለ እና ሜንቶርሺፕ ደግሞ እንደነገርኳችሁ ቡስት ከሪየር ላይ እና ኤኒዌር እና የትኛውም ኮርስ ሊያስተምራችሁ የማይችሉ ነገሮችን ነው የምታገኙት ሜንቶርሺፕ ካገኛችሁ ከጥሩ ሰው። ቴንክ ዩ ቲንክ ስለነበረን ቆይታ ይሄን ይመስላል እና ጥያቄ ካላችሁ መጠየቅ ትችላላችሁ። በጣም አመሰግናለሁ። ዋው ቴንክ ዩ ጌዲ፣ ቴንክ ዩ በጣም ሪሊ በረንብ ነው። ኦልሞስት ኤቭሪ ሲንግል ቲንግ ኤክስፕላኔሽኑ በጣም ዲቴይል የሆነ በጣም ብሬክ ዳውን የሆነ ኦልሞስት እያንዳንዱ ስላይድ ልጠይቅ ያሰብኳቸውን ነገሮች እየሰረስኩ ነው የሄድኩት እና ወዝ ሪሊ ጉድ። ኦልሞስት ሳንጠይቃቸው ነው የመለስከው። ግን የቀረ ጥያቄ ካለ ኤኒዋን አሁን መጠየቅ ይቻላል። ግን አጌስ እስከዛ አይከን አስኪ ዋን ኩዌስችን እናንተ ሌሎቻችሁ እስክታስቡ። አጌስ አንድ ጥያቄ የሚሆነው እንዴት ነው አሁን ኦፍኮርስ ኤአይ ኤቭሪዌር ስለሆነ ሃውዝ ኤአይ ቼንጂንግ ደ ዌይ አሁን ላይ ክላውድ ዲዛይንህን በምትሰራበት ወር አርኪቴክቸሩን በምትሰራበት ጊዜ ሃውዝ ኢት አፌክቲንግ ዩ እና ደግሞ ላይክ ቱልስ ላይክ አማዞን ኪውስ ምን ያክል እንዴት ነው ወደ ክላውድ የመግባቱን ስራ ጆብ ኦፖርቹኒቲውን የሚዘጉ ይመስልሃል ወይስ
ዚያር ላይክ ሄልፐር ለአርክቴክተሩ ማለት ነው። ይህ ነው ጥያቄ። አይሆፕ አላንዛዘውት። ያ ገብቶኛል። ስቲል ያው እኔም ለእኔ ይህም ጥያቄ ስቲል የእኔም ስቲል ፊገር አውት ማድረግ ጥያቄ ነው። ግን ያው ኤአይ በጣም ኢምፖርታንት ነው። ስፔሻሊ አሁን ላይ ያሉበት ደረጃ ኢግኖር ማድረግ አንችልም፣ መጠቀም አለብን እና ለማንም ሰው የምለው እንድትጠቀሙት ነው። ስፔሻሊ ክላውድ ኮድ ደብሊው ኤስ ላይ ደግሞ ደብሊው ኤስ ኪዩብ አለ እና ስቲል እጠቀማቸዋለሁ። ኮንሶሌ ላይ ጠይቃቸዋለሁ፣ ይሰራሉ፣ ይሳሳታሉ፣ ግን ስቲል ስፒድ አፕ ያደርገኛል። አንድ ያው ሊጠቅመው የሚችለው ያው ይሄ ዲባጊንግን ፕሮብሌሞችን ቶሎ ፋይንድ የማድረግ ላይ በጣም አሲስት ያደርጋሉ። ስቲል ሰውን ሪፕሌስ ባያደርጉም ግን የአንድን ሰው ሰፖርት ያደርጋሉ። ሪፕሌስመንቱ አምናሱ ግን ያው መጠቀሙ በጣም ኢምፖርታንት ነው። አሁን ያሉትን ሞዴሎች ኢግኖር ማድረግ አንችልም። እኔ በጣም ነው የምጠቀማቸው ዴይ ቱ ዴይ። ያን ነው የምለው። ኦልራይት ያ ተመልሶልኛል። ለኤኒዋን ኢልስ ጥያቄ ካለ ዩ ካን አስክ። ኦፍኮርስ ኦልሞስት ኤቭሪቲንግ ዲስከስ አድርጎታል። በት ኢፍ ዜር ኤኒቲንግ ሌፍት መጠየቅ ይቻላል። ኦልሶ ይህን ኪዋር ኮዱን ስካን አድርጉና ሊንክዲን ላይም መጠየቅ ትችላላችሁ። እዛ ላይ ኦልሶ ፎሎ ብታደረጉትም ብዙ ኦፖርቹኒቲዎች ብዙ ነገር ሼር ስለሚያደርግ እዛ ላይ ተከተሉት። ጌስ ጥያቄ ከሌላችሁ ጌዲ በጣም ቴንኪው። ሆፕፉሊ የመጨረሻችን አይሆንም። ከዚህ በኋላ የሚሆን አንድ ሴሽን ከጊዜ ላይ ትሰጠናለህ። ፐርፌክት ፐርፌክት። ራይት ኤቭሪዋን ቴንኪዩ በጣም ጌዲ ስፔሻሊ ቴንኪዩ ቬሪ ማች። ራይት አይ ጌስ ይህንን ቪዲዮውን እና ፋይሉን ደግሞ ሼር አደረግላችኋለሁ። ሜክ ሹር ፎሎ አድርጉን፣ እዛ ላይ ፖስት አደረገዋለሁ። ኦኬ ኦራይት ባይ ኤቭሪዋን ቴንኪዩ ሲ ዩ ሱን። ቴንኪዩ በጣም ሁላችሁም እዚህ ለነበራችሁ በጣም አመሰግናለሁ። ጥያቄ ካላችሁ ያው ጠይቁኝ፣ በጣም ደስ ይለኛል ለመመለስ ሁላችሁ። ፐርፌክት ኦኬ ጌዲ ቻው በቃ።